ታለሽ ግን ማ እኔ ይኸውልሽ እማዬ አንድ ጊዜ ራስሽ ሄደሽ ተዋወቀሻት ነበር። ከዚህ በኋላ አጠገቤ እንዳይደርስ ንገሪልኝ። ከዚህ በኋላ ልጄን የማይረባ እስቲ እንድሰማ አልፈልግም። ገብቶሻል? ተውጭ። የገዛ ባልሽና ልጆችሽ እንኳን ከአንቺ የተሻለ ቦታ እንደሚሰጡኝ ያሳይሻል። አንቺ አሳዳጊ የበደለሽ አንቺ እኔን እንደዚህ መናገር አትችይም። ግን ያ ልጅሽን ከአጠገቤ እንድታርቂልኝ ይፈልጋል። ገባሽ? ሰላም ቤተሰብ እንዴት ናችሁልኝ? የምወዳችሁና የማከብራችሁ ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ እንግዲህ ፍለጋ የሚለው ድራማ ተከታታይ ድራማ ዛሬ ጀምሯል። እንግዲህ በዛሬው ፕሮግራማችን የምናየው አንድ የልጅ ሚስት ወይ ደግሞ የወደፊት እጮኛው ናትና ወደ እናቱ ቤት መታ ልጅሽን ከላይ ላይ እንድታስቆሚልኝ ነው እያለች ስትደነፋ ከዛም በኋላ እናትየዋ እና እጮኛው እንግዲህ ያንን የማይረባ ልጅሽን ከላይ ላይ እንድታስቆሚልኝ ነው የምፈልገው ስትል እናትየዋ ትናደዳለች። ከዚህ በኋላ ልጅን የማይረባ ስትይ እንዳልሰማሽ ውጭልኝ ከዚህ ቤት እያለች ልታባራት ትሞክራለች ማለት ነው። የገዛ ልጅሽና ባልሽ እንኳን ከአንቺ የተሻለ ቦታ እንደሚሰጡኝ አሳይሻለሁ እያለች የልጇ እጮኛ ትደነፋለች። አንቺ አሳዳጊ እየበደለሽ እንዴት እንደዚህ ትያለሽ? ውጭልኝ ከዚህ ቤት ብላ ስታስወጣት፣ ከዛም በኋላ እሷ እየወጣች እያለ እንግዲህ በጠርሙስ ማጅራቷን ብላ እዛው ትሞትባታለች። በሞተችበት እዛው ደላላ ደግሞ ሰራተኛ እያመጣላት ነበረ መንገድ ላይ። ከዛ እሷ የሞተች አልመሰላትም መሰለኝ ለዋ ላይ ተደፍታ ስታዳምጣት ልጅቷ እንግዲህ በህይወት ያለች አይመስለኝም ሞታለች። ደላላው ሰራተኛ ይዞላት ሲመጣ ትርበተበታለች እና እስኪ ሌላ ጊዜ ትሆንልኝ ሰራተኛ ምናምን እያለች ስትለው ሰራተኛዋ ደግሞ ሽንቴ መጥቶብኛል ሽንት ቤት አለ ወይ እያለች ትጠይቃታለች። እሷን ወደ ውስጥ ካስገባች በኋላ እንግዲህ ለደላላው ብር ትራንስፈር ማድረግልሃለሁ አሁን ተመለስ ነገ ፈልግሃለሁ ምናምን ትለውና ታስወጣዋለች። ልጅቷን ደግሞ ትገባለች። ሽንት ቤት ልትጠቀም ነው የገባችው። ተጠቅማ ለመውጣት ነው የገባችው። ልጅቷ ግን የትም መሄድ አይቻልም ትላታለች እና ሰራተኛዋ እንደገባች ቆሻሻ እያነሳሳች ወደ ውስጥ ስገባ ልጅቷ እንደሞተች አይታለች። እንግዲህ እሷ ምን አይነት እጣ ፈንታ እንደሚገጥማት ባይታወቅም ከዛም በኋላ ያው እና ስራ ሌላ ጊዜ ጀምራለሁኝ እያለች እየተርበተበተች ነው። እሷ ያየችውን አይታለች። እንዳየችም እንግዲህ የልጁ እናት ገብቷታል። እሺ በኋላ ተመልሼ እመጣለሁ፣ ሌላ ጊዜ ስራ ጀምራለሁ፣ በፍጹም ከዚህ ቤት ንቅንቅ ማለት የለም ብላ እንግዲህ ስራ እንድትጀምር ሂጅና ልብስሽን ቀይርና ወደ ስራ ገቢ ብላ እያስፈራራቻት ነው። ልጅቷም ፈርታለች ማለት ነው። ሰራተኛዋ እንግዲህ ሰራተኛዋ እየተርበተበተች ነው። ስራሽን ቀጥ ብለሽ ጀምሪ ብላት ማስጠንቀቂያ ሰጥታታለች። ልጅቷ ያየችውን ነገር ለፖሊስ ደውላ አሳውቃለች። እንግዲህ ፖሊሶችም ሲመጡ ሴትዮዋ እየተርበተበተች ነው። አይ እዚህ ቤት ምንም አይነት ነገር የለም፣ በዚህ ጋር ሄዱና እዛኛው ቤት ይሆናል፣ የከሌ ቤት እዛ ነው እያለች ነው። ሰራተኛዋ ለደላላው ደውላ እዚህ ቤት አልሰራም እያለችው ነው። እሱ ደግሞ ብሩን ስለበላ እንግዲህ የራስሽ ጉዳይ፣ ሰራተኝነት ማለት ስራ ካልጀመርኩ ብለሽ ራስሽ ወደሽ ፈቅደሽ አይደለም ወይ የገባሽው ይላል። ያው የደላላ ነገር የታወቀ ነው። እሱ ብር እስከሚያገኝ ነው እንጂ ከዛ በኋላ የት ገባን ሁሉም ቦታ ስላለ አይመለከተውም ማለት ነው። ልጅቷ ያየችውን አይታ ፈርታ ስትደውልለት ስልኩን ይዘጋባትና እና እንግዲህ ልጇ ይመጣል። ልጇ ሲመጣ እናትየዋ ተጨንቃለች። ያው እንግዲህ ሰው የገደለ ሰው ዘመኑን በሙሉ ሲቅበዘበዝ እንደሚኖር መጽሐፍ ቅዱስም ይነግረናል። እና ምንም እንዳልተፈጠረ ታስመስላለች፣ ግን ተጨናንቃለች። ልጁ ደግሞ ስለ እጮኛው አውርቶ አይጠግብም። እንግዲህ እናትየዋ ደግሞ ያው ገላ እንደደበቀች እሷ ነች የምታውቀው። ማታ የሚመጣ እንግዳ አለ። በዛ መካከል ደግሞ እጮኛው እንድትገኝለት ይፈልጋል ሄኖክ ማለት ነው። እናትየዋ ተጨናንቃ ተርበትብታለች። እና እማዬ ፍቅረኛዬን ላስተዋውቅሽ እፈልጋለሁ፣ አንድ ቀን ተዋውቀሻታል ይላታል። በእርግጥ ታውቂያታለች ሲላት እኔ ትላለች። እና እንግዲህ ያው
እና እንደዛ ብለው ተጨቃጭቀው ከጨረሱ በኋላ እሱ ወደ ፎቅ ሲወጣ ስልክ ሲሞክርላት ስልኳ የእሷ የወደቀችበት ቦታ እየጮኸ ነበረ። ከዛን ደንገጥ ብሎ ይቆማል፣ ግን ወደዛው ስልኩ ተቋረጠ ማለት ነው። እንግዲህ እጮኛዋ ለብቻው ተጨናንቆ ሊሞት ነው። ስልክ ይሞክራል፣ ስልኩ አይሰራም። እንዴት በዛሬ ቀን ስልኳን ዘግታ ትጠፋብኛለች እያለ ነው። ጓደኛዋ ጋር ደወለ። ጓደኛዋ ጋር ሲደውል አንተ ጋር እመጣለሁ ብላ እኮ ከኔ ጋር ተለያይተናል ትለዋለች። ሌላ ጋም ይሞክራል፣ እሷም እንደዛው ትለዋለች። እና ሰራተኛዋን ጠርታ እንግዲህ ማታ ለሚመጡት እንግዶች እራት አዘጋጂ ብላ ያው እንደተነቃባት ስላወቀች እሷ ላይ ሀርድ እየጫረች ነው። የልጇን ሚስት ገላ በፖሊስ የምትፈለገው እናት ቴብል ላይ የሚቀርብ የምግብ አይነት ትነግሪኝ ምናምን እያለች እየጠየቀቻት ነው ሰራተኛዋ። ስለ እንግዶቹስ የሚፈልጉት ነገር ምናምን እያለች ስትጠይቃት ስለ እነሱ የማውቀው ነገር የለም፣ አንቺ እራት ስሪ ነው የተባልሽው። ሰራተኛውም ተጨንቃለች። ወይኔ ከዚህ ጉድ ውስጥ በምንድን ነው የምወጣው? እንዴት ነው የምወጣው? የራሴ ጭንቀት ሳያንሰኝ እንደገና ደግሞ እዚህ ሌላ ጭንቀት አጋጠመኝ እያለች ነው። እንግዲህ ሄኖክን እናቱ ትጠራውና ምንድን ነው እዚህ ቤት ውስጥ የምትሰራው አንተ? ወጥተህ ለእንግዶቹ የሆነ ነገር አትገዛም ወይ ትለዋለች። ከዛ እንደዛ ካለችው በኋላ ሰራተኛዋ ጋር ይገባና ምንድን ነው የሚያስፈልግሽ? አንቺም የተጨነቅሽ ትመስላለሽ። ምንድን ነው ያስጨነቀሽ ነገር ይላታል። አረ ምንም አልተጨነኩም ትለዋለች። አንቺ የሚያስጨንቅሽ ነገር የለም እና የምግብ ምርጫቸውን ብትነግረኝ የበለጠ ደግሞ ለእኔ ያግዘኛል እያለችው ነው ሰራተኛዋ። እሺ ከዛ መካከል እጮኛዬ የምትወደውን የተወሰነ ምግብ ልንገርሽ፣ እሷም እዚህ መሀል እንድትገኝ እፈልጋለሁ ይላታል ለሰራተኛዋ። ሰራተኛዋ ምን አይነት እድለኛ ናት፣ እሷ የምትፈልገውን ነገር ይሄን ያክል የምታቅላት ከሆነ የታደለች ሴት ናት እያለች እያወራችው ነው። እንግዲህ እሷ ግን በቤታቸው ሞታለች። እናትየዋ ምቹ ሰዓት እያመቻቸች ነው። ምን እንደምታረጋት እናያለን። እና ይህንን ሁሉ ለአንቺ የምነግርሽ የእሷን ደስታ ከማንም ከምንም በላይ ስለምፈልግ ነው እያለ ስለ እሷ ለሰራተኛዋ ይነግራል። ጉዱን አላወቀም። እንግዲህ እናትየዋ በሀሳብ የሆነ ሰዓት ላይ ከሱ ጋራ ተቀጣጥረው እናትየዋ ደግሞ ትከተላቸው ነበረ እና ምን ናት እያለችው እየጠየቀችው ነው ልጇን። ፍቅረኛ ናት እማዬ ስትል ሲላት እሷ ደግሞ ለካ ሌላም ሰው ቀጥረህልኛል በሀሳቧ የመጣ ነው ወደኋላ እያሰበች ነው እናትየዋ። እንግዲህ ሄኖክ ደግሞ በጭንቀት እዚህ በቃ ብዙ ጓደኞቹ ጋር እየደወለ ነው። ሰራተኛዋ ክፍል ውስጥ ገብታ ብቻዋን ስታወራ እናትየዋ መጣች። እንግዲህ እሷ